ስደት፣ ክህደትና ባዶ እጅ መቅረት። በሰው ሀገር ላይ ጤናችን እስኪቃወስ ድረስ በሰው ፊት ተገርፈን በብርድና በሙቀት ተቃጥለን ያመጣነውን ጥሬ ገንዘብ በሀገር ቤት ሆኖ በደቂቃዎች ውስጥ ማውደም ምን ያህል ጨካኝነት እንደሆነ፣ ምን ያክል ልብ የሚሰብር ነገር እንደሆነ ማንም ሊረዳው አይችልም። ሰላም ውድ የጽናትና ተስፋ ቤተሰቦች፣ ዛሬ ደግሞ በክፍል 3 ቪዲዮአችን ስደት በብዙ እህቶቻችን ላይ ስለሚያደርሰው ሌላኛው ጥልቅ ጠባሳ እንነጋገራለን። ይህኛው ጠባሳ በሰው ሀገር የሚደርስ ሳይሆን በምናምናቸው፣ በምንወዳቸውና በምናዝንላቸው የቅርብ ሰዎቻችን በክህደት የሚሰጠን የልብ ስብራት ነው። ብዙ እህቶቻችን እዚህ ሰው ሀገር ሆነው የራሳቸውን ኑሮ ትተው ምቾታቸውን ረስተው ጤናቸው እስኪቃወስ ድረስ ሌት ተቀን ይለፋሉ። የወር ደመወዛቸው ሲደርስ ለራሳቸው ሳሙና መግዣ እንኳን ሳያስቀሩ ሙሉውን ብር ወደ ሀገር ቤት ይልካሉ። አንዳንዶች ሀገሬ ስገባ የምኖርበት መጠለያ ይሆነኛል ብላ ለፍቅረኛዋ ወይም ደግሞ ለቤተሰቦቿ ትልካለች። የተላከው ገንዘብ ግን በታማኝነት ቦታው ላይ አይቀመጥም። ፍቅረኛ የተባለው ያለ ሀሳብ ያባክነዋል። በእሷ ላብና ስቃይ ሌላ ህይወት ይገነባበታል። ቤተሰብ የተባለው የላቧን ዋጋ ያለ ርህራሄ ያባክነዋል። የአንዳንዶች በስንት መከራ የሰሩት ቤት ሳይጠናቀቅ በህገ ወጥ ሰበብ ይፈርስባቸዋል። አንዳንዶች ገና ሳይጀምሩት በክህደት ይባክንባቸዋል። በብዙ ምክንያት ያጠራቀሙት የደሙበት የጤናቸው ዋጋ የሆነው ገንዘብ ሲያልቅ እነሱ ግን አሁንም በሰው ቤት ውስጥ እየማቀቁ ይኖራሉ። ትልቁ ህመም የሚጀምረው ሀገር ቤት ሲገቡ ነው። ያቺ ሌት ተቀን ለዓመታት በሰው ቤት እየተላላከች ቤተሰቧን ስትረዳ፣ ሌሎችን ስታግዝ የኖረች እህት ወደ ሀገሯ ለመመለስ ስታማክራቸው ድምፃቸው ገና ይቀየራል። አንዳንዶቹ ለእሷ በማሰብ ሊሆን ይችላል። ስለ ኑሮ ውድነት፣ ስለ ችግር ይህን ሳትጨርሽው ይህን ሳታሟየው ትባላለች። ቢሆንም ግን የሰራሁት ይበቃኛል ብላ ወደ ሀገሯ ትገባለች። ከወራቶች በኋላ ሁሉም ነገር እንዳሰበችው አይሆንም። እንኳን ሌላው ያንን ሁሉ የላቧን ፍሬ አብረው ቅርጥፍ አድርጎ የበላው የገዛ ቤተሰቡ እንኳን ሳይቀር ፊቱን ያዞርባታል። ይባስ ብለው ያመጣሽው ብር ከቶ ከየት ገባ? ከመቼው አለቀ? ለወንድ ያበላሽው እያሉ የሞተ ማንነቷ ላይ ጨው ይነሰንሱበታል። ከደረሰባት ክህደትና ስቃይ የተነሳ ውስጧን ሲመረው ብሶቷን ለመናገር ድምጿን ከፍ አድርጋ ስትናገር የሚሰጣት ስም ሌላ ነው። አእምሮዋ ልክ አይደለም፣ አብዳለች ይሏታል። ይሄኔ ነው ያቺ ምስኪን እህት በገዛ ሀገሯ በገዛ ቤተሰቧ መካከል ሆና በእጅ የምትሆነው። በሀገሯ መኖር ብትፈልግም ሰውነቷ ሀገር ቤት ቢሆንም አእምሮዋ ግን እንደገና ወደ ስደት መመለስን ያስባል። ብዙዎች የሚያወሩት ወሬ አለ። አረብ ሀገር የለመደች ሴት ኢትዮጵያ መቀመጥ አትፈልግም ይሏታል። ነገር ግን ለምን መቀመጥ እንደማትፈልግ ውስጧን ገብቶ ያየው የለም። እዚህ አረብ ሀገር ያለው ቅንጦት ሳይሆን እዚህ ሀገር ቤት ያጣችው ሰላምና ፍቅር፣ የገጠማት ክህደት ነው መልሳ ወደ ስደት የሚገፋት። እኔን ጨምሮ ዛሬ ብዙ እህቶቻችን በዚህ መራራ የህይወት እቶን ውስጥ እያለፉ ነው። ነገር ግን ውድ እህቴ ዛሬ ለአንቺ የምነግርሽ ነገር አለ። ሰዎች ቢክዱሽም ፈጣሪ አይክድሽም። የተበላው ላብሽ፣ የፈሰሰው እንባሽ
የተሰበረው ልብሽ በላይኛው አምላክ ዘንድ ፈጽሞ አይረሳም። ዛሬ ባዶ እጅሽን ብትቀሪ ሕይወት እዚህ ላይ አታበቃም። ካለሽበት ስብራት ተነስተሽ እንደገና አዲስ ታሪክ መጻፍ ትችያለሽ። ከአሁን በኋላ ለራስሽ መኖር ተማሪ፣ ጤናሽን ጠብቂ። ክፉዎችን ይቅር በያቸው እንጂ ሕይወትሽን እንዲያበላሹ አትፍቀጅላቸው። አንቺ ጠንካራ ሴት ነሽ። ጽናትና ተስፋ ከሁላችሁም ጋር ይሁን። ይህ ቪዲዮ በዚህ ሁኔታ ውስጥ ላሉ እህቶቼ ይደርስ ዘንድ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ።